በአንድ ወቅት በአንድ ሩቅ እርሻ ውስጥ ብዙ ዳክዬዎች አብረው ይኖሩ ነበር። እናት ዳክዬ ከእነዚህ ዳክዬዎች መካከል አንዷ ነበረች። እናት ዳክዬ እንቁላሎቿን ለመፈልፈል በጉጉት ትጠብቅ ነበር። አንድ ቀን እንቁላሎቹ መፈልፈል ጀመሩ። 5 ትናንሽ ዳክዬዎች ተፈለፈሉ። 4ቱ ዳክዬዎች በጣም የሚያምሩ ነበሩ። ነገር ግን 5ኛው ዳክዬ ከሌሎች የተለየ ነበር። እሱ ትልቅ፣ ግራጫና አስቀያሚ ነበር። እናት ዳክዬ ግራ ተጋባች። እንዴት እንዲህ አይነት አስቀያሚ ዳክዬ ተፈለፈለ ብላ አሰበች። ሌሎች ዳክዬዎች በአስቀያሚው ዳክዬ ላይ መሳቅ ጀመሩ። አስቀያሚው ዳክዬ እያሉ ይሳለቁበታል። እናት ዳክዬም በአስቀያሚው ዳክዬ ግልገል ላይ ታፍር ነበር። ጫጩቱ በጣም አዘነ። ከቤቱ ጠፍቶ ወደ ሌላ ቦታ ሄደ። አንዳንዶቹ ዳክዬዎች በእሱ ላይ ይሳለቁበት ነበር፣ አንዳንዶቹ ደግሞ በእሱ ላይ ይፈርዱ ነበር። በጣም ብቸኝነት ተሰማው። አንድ ቀን በአንድ ኩሬ ውስጥ ቀይ ዳክዬዎችን አየ። ዳክዬዎቹ በጣም የሚያምሩ ነበሩ። አስቀያሚው ዳክዬ እኔም እንደነሱ ቆንጆ ብሆን ኖሮ ብሎ ተመኘ። እናም ከነሱ ጋር አብሮ መዋኘት ጀመረ። ቀይ ዳክዬዎቹ በአስቀያሚው ዳክዬ ጫጩት አልሳቁም፣ እንዲያውም ከነሱ ጋር እንዲቀላቀል ጋበዙት። አስቀያሚው ዳክዬ ከቀይ ዳክዬዎች ጋር አብሮ መኖር ጀመረ። ቀስ በቀስ እያደገ መጣ። የእሱ ግራጫ ቀለም ጠፋ። የእሱ ትልቅ አካል ደግሞ ቀስ በቀስ ወደ ቀይ ቀለም ተቀየረ። አሁን ቆንጆ ቀይ ዳክዬ ሆነ። በመጨረሻም አስቀያሚው ዳክዬ በአስቀያሚው ዳክዬዎች እርሻ ላይ ተመለሰ። ሌሎች ዳክዬዎች በአስቀያሚው ዳክዬ ግልገል ላይ አልሳቁም፣ እንዲያውም በእሱ ላይ ይደነቁ ነበር። እንዴት እንዲህ አይነት የሚያምር ዳክዬ ተወለደ እያሉ ይጠይቁ ነበር። አስቀያሚው ዳክዬ በጣም ደስተኛ ሆነ።